የዘላለም ንጉሥ እግዚአብሔር ሆይ ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ትላንትን አሳልፈን ሌሊቱን ተሻግረን ዛሬን እንድናይ ስለረዳህን እናመሰግንሃለን። እንቅልፍ እንደሞት አልጋ ደግሞ እንደ መቃብር ስላልሆነብን እንደ አዲስ ሰው ታድሰን ስለነቃን ክብር ሁሉ ለአንተ ይሁን። ይቺ ቀን የዛሬዋ ቀን አባት ሆይ አንተ የሰራሃት በእኛ ሕይወት ላይ ምሕረትህ በኃይል የሚለቀቅበት ቀን ስለሆነ እናመሰግንሃለን። ይህን ቀን እንደ ስጦታ ስለሰጠህን ስም ይባረክ። ጌታ ሆይ በዚህ ማለዳ በፊትህ እንቆማለን። ማንነታችንን፣ ሰውነታችንን፣ አሳባችንን በሙሉ ለአንተ እናስረክባለን። ይህ ቀን አባት ሆይ አንተ የምትቆጣጠረው ቀን እንዲሆንልን እንጸልያለን። በዚህ ማለዳ አንተን እንጠራለን። በቀናችን ላይ አንተን እንጠራለን። በቀናችን ላይ አንተን ገዢ አድርገን እንሾማለን። ዓይኖቻችን መልካሙን ብቻ እንዲያዩ አብራቸው። ጆሮዎቻችን የጥበብን ድምፅ የሰላምን ድምፅ ብቻ እንዲሰሙ ጆሮዎቻችንን እንድትከፍታቸው እንጸልያለን። አንደበታችን አባት ሆይ ለሰዎች መጽናናት ለአንተ ደግሞ ምስጋና ብቻ እንዲያወሩ በጨው እንደተቀመሙ እንዲሆኑ እንድታደርጋቸው እንጸልያለን። አባት እግዚአብሔር ሆይ እግሮቻችን ወደ ኃጢአት መንገድ ሳይሆን በዚህ ቀን ወደ በረከት ብቻ እንድትመራቸው እንጸልያለን። በዚህ ቀን መንፈስ ቅዱስ እያንዳንዱ የሰውነታችንን ክፍል አንተ ተቆጣጠር። ዓይኖቻችንን ተቆጣጠር፣ ጆሮዎቻችንን ተቆጣጠር፣ እግሮቻችን፣ እጆቻችንን መንፈስ ቅዱስ አንተ እንድትቆጣጠራቸው ለአንተ አሳልፈን እንሰጣለን። ይህ ቀን የኛ ቀን ሳይሆን ያንተ ቀን ነው። አንተ በእኛ ሕይወት ላይ የምትገዛበት፣ በቀናችን ላይ የምትገዛበት፣ በውሏችን ላይ የምትገዛበት፣ የምትታይበት ቀን ነው። አባት ሆይ ለአንተ አሳልፈን እንሰጥሃለን። ዛሬ የምንወጣበትን የምንገባበትን መንገድ ሁሉ አንተ ባርከው፣ አንተ ባርከው፣ አንተ ባርከው። ዛሬ የነካነው ሁሉ ይለምልምልን መንፈስ ቅዱስ። በስራችን ላይ ጥበብን፣ በኑሯችን ላይ በረከትን እንድታደርግልን እንጸልያለን። የደከምንበት ነገር ሁሉ ፍሬ የሚያፈራበት፣ ምስክርነትን የምናይበት፣ መብዛት በሕይወታችን የሚሆንበት ቀን እንዲሆን እንጸልያለን። ለሌሎች የምንተርፍበት አባት ሆይ የሚተርፍ ነገር ይዘን የምንመለስበት ወደ ቤታችን፣ ይህ ቀን የሚተርፍ ነገር የምንቀበልበት ቀን እንዲሆንልን አባት ሆይ እንድትረዳን እንጸልያለን። በዚህ ቀን የሰነፍን፣ የምቀኛን፣ የተንኮለኛን ወጥመድ ሁሉ እንድትሰብርልን እንጸልያለን። በዚህ ቀን በጌታ በኢየሱስ የትኛውም በተንኮለኛ የተቀመጠ ወጥመድ፣ በደጋሚ የተቀመጠ ወጥመድ፣ በመተተኛ የተቀመጠ ወጥመድ ከመንገዳችን ላይ እንዲሰበር፣ ከመንገዳችን ላይ እንዲነሳ እንጸልያለን። እንደ ዓይን ብሌን አንተ ጠብቀን። የምንገናኛቸው ሰዎች ሁሉ በእኛ ውስጥ በጎ ነገርን እንዲያዩ፣ ለበጎ ነገር ብቻ እንዲቀርቡ በዚህ ቀን አንተ እንድታረግ እንጸልያለን። እኛን በዚህ ቀን መንፈስ ቅዱስ ለሰዎች ሁሉ ሰላም ምክንያት እንድታረግ፣ ለሰዎች እረፍት ምክንያት እንድታረግ፣
ለሰዎች ፈውስ ምክንያት እንድታረገን እንጸልያለን። ዛሬን በአንተ ጀምረናል። ቀኑን ሙሉ አንተ ምራ። አንተን ጠርተን ጀምረናል። ቀኑን ሙሉ አንተ ተቆጣጠር። አንተን ብለን ጀምረናል። ቀኑን ሙሉ አንተ ግዛ፣ አንተ ግዛ፣ አንተ ግዛ፣ አንተ ግዛ። የታመመን የምትፈውስ፣ ያዘኑትን የምታጽናና፣ የተራበን የምትመግብ አባት ምሕረትህ በውሏችን ላይ እንዲሆን እንጸልያለን። አንተ መልካም ነህ፣ መልካምነትህን አሳየን። አንተ ፈዋሽ ነህ፣ ፈዋሽነትህን በዚህ ቀን አሳየን። አንተ መሐሪ ነህ፣ መሐሪነትህን በዚህ ቀን አሳየን። አገራችንን ባርክ፣ ቤታችንን ቀድስ፣ ጸሎታችንን ስማ፣ ልመናችንን ተቀበል። ክብር፣ ምስጋና፣ ኃይል ለዘላለም ለአንተ ይሁን። አሜን። ክብር ለኢየሱስ ይሁን። እግዚአብሔር በነገር ሁሉ መልካም ነው። በናዝሬቱ በጌታ በኢየሱስ ስም እጸልያለሁ። በዚህ ቀን በምትወጡበትና በምትገቡበት እንደ ጸለያችሁት የእግዚአብሔር እርዳታ እንዲበዛላችሁ ጸልያለሁ። እንደ ተናገራችሁት የእግዚአብሔር ሰላም እንዲበዛላችሁ ጸልያለሁ። አንደበታችሁ ሁሉ የእግዚአብሔርን ምስጋና እንዲያወራ፣ ለሰዎች ረፍት የሆነውን ወንጌል ብቻ እንዲያወራ አንደበታችሁን እግዚአብሔር እንዲባርከው ጸልያለሁ። የነካችሁት ሁሉ ይከናወንላችሁ፣ የያዛችሁት ሁሉ ይብዛላችሁ። ቤታችሁ ውስጥ ያለው ነገር ሁሉ በሰላም እንዲጠበቅ ጸልያለሁ። እግዚአብሔር አምላክ በነገር ሁሉ ይባርካችሁ። ከጀርባችሁ የተሰራ ሳታዩት እናንተ ላይ የተደረገ ወጥመድ ሁሉ በናዝሬቱ በጌታ በኢየሱስ ዛሬ እንዳይከናወን ጸልያለሁ። መጽሐፍ እንደሚል በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም እንዳለ፣ በዚህ ቀን የተሰራባችሁ መሳሪያ ሁሉ አይከናወንም። ይህን ቀን ለእግዚአብሔር መልካምነት፣ ለእናንተ ነፃ መውጣት እንዲሆን በጌታ በኢየሱስ ስም ዋጀ ነው። በኢየሱስ ስም ዋጀ ነው። በኢየሱስ ስም ዋጀ ነው። ይህ ቀን እግዚአብሔር መልካምነቱን በሕይወታችሁ ውስጥ የሚያበዛበት ቀን ነው። ይሄ ቀን እግዚአብሔር አዲስን ነገር በሕይወታችሁ ላይ የሚያደርግበት ቀን ነው። የተከለከላችሁት ነገር ሁሉ በዚህ ቀን እንዲሰጣችሁ ጸልያለሁ። በዚህ ቀን ውስጥ ምናልባት የፍርድ ቤት ኬዝ ያላችሁ ሰዎች እንዲፈረድላችሁ ጸልያለሁ። ሲቪ አስገብታችሁ ስራ አመልክታችሁ የምስራች ዜና እየጠበቃችሁ ያላችሁ ሰዎች የምስራች ዜና ወደ እናንተ እንዲመጣ ጸልያለሁ። መልካም ነገር በሕይወታችሁ ውስጥ እንዲሆን፣ ገንዘብ ወደ ሕይወታችሁ እንዲመጣ፣ ፋይናንስ ወደ ቤታችሁ እንዲመጣ እየለመናችሁ እየጸለያችሁ ያላችሁ ሰዎች እግዚአብሔር ዛሬ ጸሎታችሁን ሰምቻለሁ ይላችኋል። ትመሰክራላችሁ። የጠበቃችሁት ገንዘብ፣ የጠበቃችሁት ፋይናንስ፣ የጠበቃችሁት ሰላም ወደ ቤታችሁ ሲገባ አይቻለሁ። ወደ ቤታችሁ ሲገባ አይቻለሁ። ወደ ቤታችሁ ሲገባ አይቻለሁ። እግዚአብሔር አምላክ ምስክርነትን ይሰጣችኋል። እያንዳንዱ ዛሬ የምትሉበት ሰዓት፣ እያንዳንዱ ሰዓት ውስጥ እግዚአብሔር ከቁጥር በላይ የሆኑ ምስክርነቶችን እንዲሰጣችሁ፣ እጃችሁን በአፋችሁ እንዲያስጭናችሁ፣ እናንተ ብቻ ሳትሆኑ ሰዎች ራሱ በእናንተ ምስክርነት በእናንተ ሕይወት እንዲገረሙ በጌታ በኢየሱስ ስም ጸልያለሁ። ከአንደበታችሁ ሳቅ እንዳይጠፋ፣ ከአንደበታችሁ የእግዚአብሔር ስም እንዳይጠፋ በኢየሱስ ስም ጸልያለሁ። በዚህ ውሏችሁ ውስጥ እያንዳንዱን ደቂቃ እግዚአብሔር በምሕረቱ እንዲጠብቃችሁ ጸለይሁ። ከየትኛውም ድንገተኛ አደጋ መጠበቅ ሆነላችሁ። እናንተ፣ ቤታችሁ፣ ስራችሁ፣ አገልግሎታችሁ፣ ልጆቻችሁ ከድንገተኛ አደጋ እንዲጠበቁ ጸልያለሁ። ከየትኛውም ድንገተኛ አደጋ
በናዝሬቱ በጌታ በኢየሱስ መጠበቅ እንዲሆንላችሁ ጸልያለሁ። የሚፈልጋችሁ አያገኛችሁ፣ በኢየሱስ ስም አያገኛችሁ። የሚፈልገኝ አያገኘኝም በሉ። የሚፈልገኝ አያገኘኝም፣ በኢየሱስ ስም አያገኛችሁ። መንፈስ ቅዱስ ብቻ ይህንን ቀን ተቆጣጥሮታል። ይህንን ቀን መንፈስ ቅዱስ ብቻ ገዝቶታል። የሰላም ንፋስ በቤታችሁ ላይ ነፈሰ፣ በስራችሁ ላይ ነፈሰ፣ በአገልግሎታችሁ ላይ ነፈሰ። ተራራ የሆነባችሁ ነገር ሁሉ ከዚህ ሰዓት ጀምሮ እንዲለመልም ጸልያለሁ። የከበደባችሁ ነገር ሁሉ በኢየሱስ ስም ከላያችሁ ላይ እንዲራገፍ ጸልያለሁ። እግዚአብሔር አምላክ ሸክምን ያቅልልላችሁ፣ አእምሯችሁ በሰላም ይሞላ። እንደ አዙሪት የሆነባችሁ ነገር እየተደጋገመ ወደ ሕይወታችሁ የሚመጣ ነገር እግዚአብሔር ዛሬ እንዲሰብረው ጸልያለሁ። ነፃ መውጣት ሆነላችሁ። እናንተና ቤታችሁ ከአዙሪት መንገድ በኢየሱስ ነፃ መውጣት ሆነላችሁ። ይህን ተራራ መዞር በቃ እንዳለ በኢየሱስ ስም ተራራውን መዞር በቃችሁ። አንድ አይነት ሕይወትን መኖር በቃችሁ። እግዚአብሔር ምስጋናን በቤታችሁ ውስጥ የሚወልድበት ምስክርነትን የሚወልድበት ቀን ነው። እግዚአብሔር እንደዚህ ብሎኛል። ይህንን ጸሎት አሜን ብላችሁ የምትቀበሉ ሰዎች ሁሉ እግዚአብሔር በዚህ ቀን ምስክርነትን ይሰጣችኋል። ለዓመታት የተያዘባችሁን ነገር እግዚአብሔር ይመልሳል። በያድራሻችሁ የእግዚአብሔር መለኮታዊ ጉብኝት ይሆንላችኋል። ፈልጓችሁ የሚመጣ ምስክርነት አለ። ፈልጓችሁ የሚመጣ መልካም ዜና አለ። ቤታችሁን አንኳኩቶ የሚመጣ መልካም ዜና አለ። የመላእክት አገልግሎት ይሆንላችኋል። በዚህ ቀን ውስጥ የመላእክት አገልግሎት፣ በሰው እጅ እምቢ ያለ ነገር፣ ያልተቻለ ነገር፣ በሰው አቅም ያልሆንን ነገር እግዚአብሔር የሚያደርግበት ቀን ነው። እግዚአብሔር የሚሰራበት ቀን ነው። በአቅማችሁ ያልሆነውን ነገር፣ በጉልበታችሁ ያልሆነውን ነገር እግዚአብሔር የሚሰራበት ቀን፣ እግዚአብሔር የሚያደርግበት ቀን ነው። እግዚአብሔር ዛሬ አይችልም የምትሉት ነገር የለም፣ አያደርግም የምትሉት ነገር የለም። እያንዳንዱ የከበዳችሁን ነገር የሚመልስበት ቀን ነው። ለሚያምን ሰው ሁሉ እንዲሆን ጸልያለሁ። ለሚቀበል ሰው ሁሉ እንዲሆን ጸልያለሁ። ማለዳውን ለሰጠ ሰው ሁሉ በኢየሱስ ስም እንዲሆን ጸልያለሁ። የምስራች ዜና መስማት ሆነላችሁ። ትዳራችሁ እንዲጠበቅ፣ ቤታችሁ እንዲጠበቅ፣ ልጆቻችሁ እንዲጠበቁ በኢየሱስ ስም ስልጣን ጸልያለሁ። በኢየሱስ ስም ስልጣን ጸልያለሁ። ሞገስ ይጨምርላችሁ፣ ሞገስ ይጨምርላችሁ። በምትገቡበት ስፍራ ሁሉ የእግዚአብሔር ሞገስ ይከተላችሁ። እናንተን ያየ ሁሉ አምላካችሁን እንዲያይ ጸልያለሁ። ገዢ የሆነውን ሁሉን ቻይ የሆነውን አለቃ የሆነውን አምላክ በእናንተ ውስጥ እንዲያይ ጸልያለሁ። እንደናንተ አቅም ሳይሆን ነገር እንደ እግዚአብሔር አቅም ይስራላችሁ። በናዝሬቱ በጌታ በኢየሱስ ስም ብዬ ጸለይኩላችሁ። ብዙ ምስክርነት፣ ብዙ ሰላም፣ ብዙ ደስታ፣ ብዙ እረፍት በቤታችሁ ላይ በዛ። በኢየሱስ ስም በቤታችሁ ላይ በዛ። ኃይላችሁ ይበርታ። ዛሬን ብቻ አይደለም ነገን ጨምራችሁ መጸለይ እንድትችሉ፣ ከነጎዲያን ጨምራችሁ መጸለይ እንድትችሉ፣ እስከ ዕድሜ ዘመናችሁ ሁሉ ሳታቋርጡ መጸለይ የምትችሉበትን አቅም እግዚአብሔር እንዲጨምርላችሁ ጸልያለሁ። ጉልበታችሁ በረታ። መጽሐፍ ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል እንደሚል ለአንድ ሰው ጉልበት ላጣ፣ ብርታት ላጣ እግዚአብሔር እንዲደርስለት ጸልያለሁ። እግዚአብሔር ጣልቃ እንዲገባለት ጸልያለሁ። የትኛውም የጸሎት ርዕሶቻችሁ እግዚአብሔር ዛሬ መልሶ
ጸሎታችሁ ሁሉ በምስጋና እንዲሞላ ጸልያለሁ። ጸሎታችሁ ሁሉ በምስጋና እንዲሞላ በጌታ በኢየሱስ ስም ጸልያለሁ። ሰማይ በቤታችሁ ላይ ተከፈተ። የገንዘብ ተአምራት እግዚአብሔር እንዲያደርግላችሁ ጸልያለሁ። በኢየሱስ ስም ከዚህ ሰዓት ጀምሮ ገንዘብ ወደ ቤታችሁ እየሮጠ ይምጣ። በገንዘብ ምክንያት እየተቸገራችሁ፣ እየተሰቃያችሁ፣ እያለቀሳችሁ ያላችሁ ሰዎች፣ የፋይናንስ ችግር ውስጥ ስትራግል እያረጋችሁ፣ በድህነት ቀንበር ውስጥ ተይዛችሁ ያላችሁ ሰዎች፣ በዕዳ ተይዛችሁ ያላችሁ ሰዎች ገንዘብ እንዲመጣ ጸልያለሁ። ገንዘብ እንዲመጣ ጸልያለሁ። በኢየሱስ ስም ስልጣን ገንዘብ እንዲመጣ ጸልያለሁ። ዕዳዎች ሁሉ ይሰረዙ። ዕዳዎች ሁሉ በኢየሱስ ስም ስልጣን ከዚህ ሰዓት ጀምሮ እንዲሰረዙ ጸለይኩ። ሰማያት በላያችሁ ላይ ይከፈቱ። ምስክርነት በገንዘብ ዙሪያ በኢየሱስ ስም በቤታችሁ ውስጥ እንዲፈጠር ጸልያለሁ። እግዚአብሔር ጸሎቶቻችሁን ሁሉ ይመልስላችሁ። በነገር ሁሉ ተከናወኑ። በናዝሬቱ በጌታ በኢየሱስ ስም ብዬ ጸለይኩላችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተፈጸመ። ጸሎቶቻችሁ ሁሉ ተሰሙ። ትመሰክራላችሁ። ይህንን ጸሎት ብትችሉ ለ3 ቀን ተከታታይ አብራችሁኝ ጸልዩ። እግዚአብሔር የሚያደርገው ነገር ስላለ ነው። ይሄ መንፈሳዊ ምሪት ነው። ይህንን ምሪት ተከትላችሁ 3 ቀን ተከታታይ አብራችሁኝ ስሙ፣ አብራችሁኝ ጸልዩ። እግዚአብሔር ምስክርነትን ይሰጣችሁ። ትመሰክራላችሁ። ማለዳችሁን የሰጣችሁት አምላክ ምስክርነት ይሰጣችኋል፣ ይጠብቃችኋል። ተባረኩ። ለብዙ ሰዎች እንዲደርስ ይህንን የዩቲዩብ ቪዲዮ ኮፒ ሊንክ አድርጉት፣ ሼር አድርጉት። ሰብስክራይብ ያላደረጋችሁ ሰዎች ሌላም ጊዜ እንደዛ አይነት ጸሎት እንዲደርሳችሁ ሰብስክራይብ አድርጉ። ሰብስክራይብ ደግሞ ያደረጋችሁ ሰዎች የደውል ምልክቱን መጫናችሁን እርግጠኛ ሁኑ። ሁሌ ሲለቀቅ የመጀመሪያ የምትመለከቱት እናንተ እንድትሆኑ። በነገር ሁሉ ተባረኩ። ወዳችኋለሁ። እስካሁን አብራችሁኝ ስለነበራችሁ ጌታ ዘመናችሁን ይባርክ። ተከናወኑ።